ሰላም እንዴት ናችሁ? ይህ የክፍል 14 ቪዲዮአችን ነው። በክፍል 13 ማርኬት አናላይሲስ ኤንድ ስትራክቸር ጀምረን ነበረ። ሌላው ማርኬት አናላይሲስ ስናደርግ እንዴት አናላይሲስ እንደምናደርግ ወይም የማርኬት እንቅስቃሴን ለመናገር ይሄ ቡሊሽ ነው፣ ይሄ ቢሊሽ ነው የሚለውን ለመናገር ምን ማየት እንዳለብን አይተናል። ቴክኒካል አናሊሲስ ላይ ስንገባ በጣም ብዙ ነገሮችን የሚያቀልላችሁ ፓርት የማርኬትን እንቅስቃሴ በደንብ አናላይሲስ የምታደርጉበት ሲስተም አለ። እንደተነጋገር ነው የቡሊሽም ሆነ የቢሊሽ በአንዴ ቀጥ ብሎ አይሄድም። የቡሊሽ በዚህ መልኩ ነው የሚወጣው ማለት ነው። ከፍ ዝቅ እያለ ነው እንጂ ቀጥ ብሎ አይወጣም። ያንዳንዱ ይሄ ቡሊሽ እንቅስቃሴ ስያሜ ያለው ለምሳሌ ለመጥቀስ ከዚህ ይሄኛው ይቺ የምታዩት መነሻዋ ሃየር ሎው ብለን እንጠራታለን ወይም ኤችኤል እንበላት ሃየር ሎው እንላታለን። ከዚያ በመቀጠል እዚህ ጋር ያለው ሃየር ሃይ ይባላል። ሃየር ሎው ሃየር ሃይ ሃየር ሎው ሃየር ሃይ እያለ ይቀጥላል ማለት ነው። አሁን በደንብ እያየን ማለት ነው። ሃየር ሎው የሚባለው ከፍ ብሎ ዝቅ ያለበት ሂደት ማለት ነው። ሃየር ሃይ ደግሞ ዝቅ ብሎ ከፍ ያለበት ሂደት ነው። እንደገና አሁንም ደግሞ ከፍ ብሎ ዝቅ ያለበት ሃየር ሎው ነው። ሃየር ሃይ የሚባለው ደግሞ ዝቅ ካለ በኋላ ከፍ ያለበት የማርኬት እንቅስቃሴ ሂደት ሃየር ሃይ ይባላል። ስለዚህ በዚህ መልኩ እናስቀምጣለን። ሃየር ሎው ሰራ የምንለው አንዴ ከሃየር ሎው ከተነሳ በኋላ ሃየር ሃይ የሚሰራው ምን ሲሆን ነው? ከዚህ በፊት ያለውን ሃየር ሃይ ብሬክ ሲያደርግ ሲበልጠው ነው። ወይም ከዛ ደግሞ ሲወርድ ሃየር ሎው ይሰራል፣ እንደገና ደግሞ ሃየር ሃይ ይሰራል ማለት ነው። ስለዚህ እያንዳንዱ እንቅስቃሴ ከጫፍ ያለው ወይም ከሃየር ሎው የሚነሳው በሙሉ ሃየር ሃይ ይባላል። ከፍ ብሎ ደግሞ ወደ ታች ዝቅ የሚልበት ሂደት ደግሞ ሃየር ሎው ይባላል። በዚህ እንቅስቃሴ ሂደት ላይ ማርኬቱን እንደዚህ እየተንቀሳቀሰ ይህንን ሃየር ሃይ ማለት እንችላለን። እዚህ ጋር ይሄኛውንም ሃየር ሃይ ማለት እንችላለን፣ ምክንያቱም ብሬክ አልፎ ስላለፈ ማለት ነው። ብሬክ አድርጎ ስላለፈ ይሄኛውን ግን ይችኛውን እዚህ ጋር ያለችዋን ይችኛውን ጫፍ ማለት ነው ሃየር ሃይ ማለት አንችልም። ለምን? ሃየር ሃይ ለመባል ከዚህ በፊት ያለውን የማርኬት እንቅስቃሴ ወይም ሃየር ሃይውን ከዚህ በፊት የነበረውን ፕሪቪየስ ሃየር ሃይውን ብሬክ አድርጎ ማለፍ አለበት። ስለዚህ እዚህ ጋር ወጥቶ የወረደው ፓርት ሃየር ሃይ መባል ይችላል። ይችኛዋ ግን ሃየር ሃይ መባል የማትችለው ከዚህ በፊት የነበረውን ሃየር ሃይ ብሬክ ስላላደረገች ሃየር ሃይ መባል አትችልም ማለት ነው። ስለዚህ ሎወር ሎውም ለመባል ደግሞ ሃየር ሎው ለመባል ፕሪቪየስ ላይ የነበረውን ሃየር ሎው መብለጥ መቻል አለበት። ማርኬት አሁን እየሄደ እንዳለ እንዲህ ቢሆን ይህን ሃየር ሎው አንለው፣ ሎወር ሎው ነው የምንለው። እሱን እናያለን። ሎወር ሎው እና ሎወር ሃይ ደግሞ የሚባል አለ በዚሁ አይነት ማለት ነው። ምንድነው ይሄኛው? ማርኬት ቢሊሽ በሚሆን ሰዓት ማለት ነው ይሄኛው ሎወር ሃይ ይባላል፣ ወይም ማርኬቱ ከመውረዱ በፊት የተነሳበት ማለት ነው። የወረደው ፓርት ደግሞ ሙሉ በሙሉ ከመውጣቱ በፊት ማለት ነው። ተመልሶ ከመውጣቱ በፊት ያቺ ፓርት ሎወር ሎው ትባላለች ማለት ነው። ኦኬ። ስለዚህ በመቀጠል ደግሞ ከዚያች ሎወር ሎው ተመልሶ የወጣችው ትንሽ እንትን ሎወር ሃይ ትባላለች። ከዛ ደግሞ ሲወርድ ሎወር ሃይ እያለ ይሄዳል ማለት ነው። ብሬክ እስካደረገ ድረስ ፕሪቪየስ ሃየር ሎውን ወይም ሎወር ሃይውን ብሬክ እስካደረገ ድረስ ማለት ነው። አንድ የማርኬት እንቅስቃሴ ሎወር ሎው ለመባል ከፕሪቪየስሊ የነበረውን ሎወር ሎው ምን ማድረግ አለበት? ብሬክ ማድረግ አለበት መቻል አለበት ማለት ነው። ይህንን ብሬክ ሲያደርገው ሌላ ሎወር ሎው ተፈጠረልናል። ልክ እዚህ ጋር ከዚህ በፊት የነበረውን ሃየር ሃይ ብሬክ ማድረግ እንዳለበት ሁሉ ማለት ነው ሃየር ሃይ ለመባል። ስለዚህ ይችኛዋ ምን ትባላለች ማለት ነው? እዚህ ጋር ሎወር ሃይ ትባላለች። ከዛ ሎወር ሎው እያለ ይቀጥላል ማለት ነው። ከዚያ ግን ይህ መጥቶ እንደገና ይህንን ብሬክ ሲያደርገው አሁን ለምሳሌ እንደዚህ እየወረደ እያለ ሎወር ሃይ በሚሰበርበት ሰዓት ማርኬቱ ወደ ቡሊሽነት ተቀየረ እንላለን፣ ወይም ማርኬት ስትራክቸር ሽፍት ተፈጠረ እንላለን። ካልሆነ ደግሞ ሌላ ትርጉም የሚሆነው ቼንጅ ኦፍ ካራክተር ይባላል። ቼንጅ ኦፍ ካራክተር ይባላል፣ ወይም ማርኬት ስትራክቸር ሽፍት ተብሎ ይጠራል። ብዙ ጊዜ ስማርት መኒ ኮንሰፕት ላይ ያለ ዴፊኒሽን ይሄ ቼንጅ ኦፍ ካራክተርም ሲባል ልትሰሙ ትችላላችሁ። በሃየር ሃይ ጊዜ በቡሊሽ ጊዜ ማለት ነው ቼንጅ ኦፍ ካራክተር የምንለው ወይም ተፈጠረ የምንለው ሃየር ሎው ብሬክ ሲደረግ ነው። ወይም
እየወጣ እየወረደ ባለበት ሰዓት ይችኛዋ ሃየር ሎው ለመባል አንድ የማርኬት እንቅስቃሴ ከዚህ በፊት የነበረውን ሃየር ሎው ብሬክ ማድረግ መቻል አለበት። ይችኛዋ ሃየር ሎው ናት ተባብለናል። እዚህ ጋር ማርኬቱ በሚመለስ ሰዓት ማርኬቱ ወጥቶ በሚመለስ ሰዓት ይችን ሃየር ሎው ብሬክ ካደረጋት ብሬክ አድርጎ ወደ ታች ከወረደ ማለት ነው ማርኬት ሽፍት ተፈጠረ። ዊች ሚንስ ከቡሊሽ ወደ ቢሊሽ ማርኬት ሽፍት አድርገናል ማለት ነው። ይሄ ማርኬት ሽፍት ከተፈጠረ በኋላ ይቺ ሎወር ሎው ሳትሆን የምትባለው እንዳልኳችሁ ወደ እዚህ ጋር ወደ ቡሊሽነት ስለተቀየረ ሃየር ሎው ተብላ ትጠራለች ማለት ሃየር ሎው እያለ እየሰራ ይሄዳል። ይሄኛውም ሃየር ሎው እየሰራ ሄደ ወጣና ሃየር ሎውን ብሬክ አድርጎ ወደ ታች ሲሄድ ማርኬት ስትራክቸር ሽፍት ተፈጥሮ ወደ ቢሊሽ ተቀይሯል ማለት ነው። ከዛ በኋላ ያለው የማርኬት እንቅስቃሴ ወደ ሎወር ሃይ ሎወር ሎው እያለ ይቀጥላል ማለት ነው። በዚህ ዙሪያ እንዲሁ ግልጽ እንዲደረግ ከዚህ በተሻለ ከተፈለገ ኮሜንት ላይ ያሳውቁኝ ማለት ነው።